ማማክረው ሚስጥሬን የምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። because I respect እሸቱ መለሰ በዛ ደረጃ ሲያሽቃብጥ አይቼው አላውቅም። እመቤቴ ምስክሬ በስ አሽቀባበጥ አይነት አለው። ለልጁ የሚወልድለት ሁላ ነው የሚመስል። ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ስለዚህ ነብያችን አትንኩ ከተባለ ዛስ ኪፕ ኢን ማይንድ ጋይስ፣ ምንም አያስፈልገን። ምን አገባ ስለ መሐመድ 1.3 ቢሊዮን ሰው ጂኑ ነው መሰል የሚከተለው የሆነ ነገር ስላለ ነው እኮ የሚከተለው። እኔ በጣም የገረመኝ ነገር አለ ማለት ነው። እሸቱ መለሰ ትንሽ ቃል አንዳንዴ እውነታውን የሚናገሩ ሰዎች ታዋቂ ስለሆኑ የሆነች ነገር ሲጣል እዚህ ሁላ ሰው ሁላ ለምን ሊወርድበት ቻለ ካላችሁ እውነታው የት ነው? እዚህ ነው ማለት ነው። ይዤላችሁ መጥቻለሁ። እውነታው ለምንድን ነው ካላችሁ እስከ መጨረሻው ጠብቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ፍቅር ጤና በያላችሁበት በዓለም ዳርቻ ሁላችሁም ክርስቲያን ሙስሊም ካላችሁ ሁላችሁም ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ አንዳንድ ሪአክሽን እሰራለሁ ብዬ አስቤያለሁ ማለት ነው። የትም እንዳትሄዱ። እንግዲህ መግቢያ ላይ እንዳሰማችሁ በዛም እሸቱ ነው የሚሉት። ለምን ካላችሁ እውነታውን ለምን ስለተናገረ ለምን እውነታውን ስለተናገረ በቃ ዝም አትልም ወይ የሚል ነገር ነው። ኢንሻአላህ እንግዲህ እስኪ አንዳንድ ሰዎች ልጋብዛችሁ፣ ግን ላይክ አድርጉ እያየኋችሁ ነው። ጫን አድርጓት፣ ጫን አድርጓት። አደረጋችሁ አይደል? አይዋ ሰብስክራይብ አድርጉ። ኢንሻአላህ ይጠቅመኛል ማለት ነው። ይሄንን ማለት ነው ፈልገው። እስኪ እንስማ። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። በጣም በሚገርማችሁ ሁኔታ ማለት ነው እሸቱ መለሰ የተናገረውን መጨረሻ ላይ ጋብዛችኋለሁ ማለት ነው። ምን እንትን የሚል ነገር አይደለም። እውነት ለመናገር እውነት ነው የተናገረው። ተቻችሎ ስለመኖር ያሳለፈበትን ይሄ የኢትዮጵያ ባህል ይሄ የኢትዮጵያ ሁላችንም የኖርነው ነገር ነው የተናገረው። ለዛ ለምን ተናገርክ ብሎ ሲወርድበት ነበር። እሱን ጋብዛችኋለሁ። የትም እንዳትሄዱ። እስኪ ስሙት። ይሄን ዮኒ እሸቱ መለሰ በዛ ደረጃ ሲያሽቀብጥ በየቦታው ነው የሚገኘው። አይቼው አላውቅም። እመቤቴ ምስክሬ በስ አሽቀባበጥ አይነት አለው። ለልጁ የሚወልድለት ሁላ ነው የሚመስል። ለምን አትወልድለትም? እሺ እኔ በጣም ማከብረ ልጅ ነበርኩ። ያንተን ለማየት የት ድረስ መጥቼ ነበር። አቢያንስ ውጭ ወርዳይ ብሎ ነው እንደርከው ራስ ከሪኖ አንተን ለማየት መጥቼ አይደለም መቼም ሰፖርት አድርጌያለሁ። በዚህ ደረጃ ታሽቃብጣለህ ብዬ ግን አላሰብኩም። you should not። ለምን እሱ ልጅ አይናገርም? ኢብራሂም ያልከው ልጅ ሲናገር ሰምተነው እናውቃለን። ኦርቶዶክስን በዛ ደረጃ እንደሚወድ ሲናገር ሰምተነው እናውቃለን። ኔም ዋን ፐርሰን ኦርቶዶክስን በዚህ ደረጃ ወዳለሁ ብሎ የሙስሊም ልጆች ሲናገሩ ሰምተን እናውቃለን? I never heard of it። ያከብሩናል፣ ይወዱናል የሚል እምነት የለኝም። እኔ 17 ኮሌጅ ጀምሮ አብረን ያለን በጣም ወደው ስለ እስልምና በዚህ ወጥቶ በዚህ ወርዶ የነሱ ኡስታዝ እንደዛ አይናገሩ። አክብሩ ነው የሚለው። የሰው ሃይማኖት አክብር ነው ቁርአን የሚላቸው፣ ውደድ አይልም። ስለዚህ መከባበሩን ነው የፈለግነው። መከባበሩ ከምንም በላይ ጥሩ ነው። እኔ ብትወደኝ ባትወደኝ መከባበር የሚባለው ነገር ላይ
ማድረግ ጥሩ ነው እና እሸቱ ያረከው ነገር የመጨረሻ የአሽቃባጭ ጥግ ሆነ ሳይ ወረድክብኝ። የመጨረሻ ዱቄት ሆንክብኝ። አንድ ቀን ያንተ ጓደኛ ስለ አንተ ሲመሰክር ሰምተነው አናውቅም። አንድ ቀን ያንተ ጀለስ እና ይደብራል። መከባበር እወዳለሁ። በሙስሊምና ክርስቲያን ይከባበር መከባበርም አለበት። የኦርቶዶክስ ግን እንደ ኦርቶዶክስ አሰዳቢ፣ አዋራጅ፣ አሽቃባጭ አይቻላል። ስታፕ አለ እንጂ ለመወደድ አሁን ኦርቶዶክስ ነው። ከኦርቶዶክስ እንኳን አደረሳችሁ ከሚል ፈጣሪ ምስክሬ ለእስልምና ኢድ ሙባረክ የሚለው ይበዛል ለመታወቅ ልብሱን ለብሰውት ኢድ ሙባረክ ለማለት በጣም የሚያሳዝን ነገር ነው። አንዳንድ ታዋቂ ሰዎች የሆነ ብዙ ሰው ነው በጣም ሲወርድበት የነበረው ብዙ ሰው ገና ጋብዛችኋለሁ። እስኪ ደግሞ ቀጣይ እንስማ። ግን ላይክ እንዳትረሱ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ዩ ሶ ማች ማ ብራዘር። እያንዳንዱ በቅቤ እያዋዙ ይባላል። ይሄ ነው በቅቤ እያዋዙ። በጣም ነው የማከብር፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለእኛ ብሎ የሚቆም አባት ስለሌለን ነው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን የትኛው ኢትዮጵያ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ ሙስሊም በፍጹም እነሱ እኮ በዛን ያህል ልክ ሲናገሩ አምላክ የሚገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ። እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲሁ የምንገበገበው እኮ። እሸቱ መለሰ ማሻአላህ ስታይን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስንል ከአንተ ሀሳብ ተቃራኒ ሆነ ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምትጸየፈው እንደ ግለሰብ። በዚህ ወቅት ያው በማር ተለውሶ የሚባለው ደግሞ ዝም አይ ነው። ድምጻችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን ላይ በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። በነገራችን ላይ በማር ተለውሶ የሚባለው ነገር እውነት ለመናገር ሸጡ ምንም እንደኔ እንደ ሙስሊም ለነሱም ይሰራ እኔ በሆነ ማደርገው ነገር ነው። ለምሳሌ ክርስቲያን ወንድሜ ጋር አብሬን ያደኩት በነገራችን ላይ ማሏሽ ነው። ክርስቲያኖች ሲያበሉ ሲያጠጡ ምን ያደኩት ወላሂ ማሏሽ መንግስት አይሰማችሁም። እኛ እንዳንሰማችሁ እነሱ በልቼ እንዳንሰማችሁ ያደኩት ምክንያቱም አብረን ነው። ኢትዮጵያኖች ተለያይተን እንትን ያለው ነገር የለም እናስመሳይ ሰዎች። ስለዚህ ይሄን እውነታውን የተናገረው ብዙ ክርስቲያኖች ጓደኛ ነበሩኝ እኔ ህፃን በነበርኩ ሰዓት ቤታቸው እየገባን ቤታችን አብረን። ስለዚህ ይሄ እውነታ ነው። እሸቱ ደግሞ የተናገረው ይሄ ነው። ምንም ተቻችሎ መኖር አኪድ ተቻችሎ ተከባብረን መኖር ያለብንም ይሄ ነው። እውነታው ይሄ ነው። እጋብዛችኋለሁ ግን ላይክ ለብሶ እንድታረስል እስኪ አቶ ሞጣን ላሰማችሁና ወደ ሼ እንሄዳለን ማለት ነው። መሐመድ ነብይ ነው ያለ እንጂ አምላክ ነው አላሉም እነሱ። በዚህ የመታወቅ አለበት። ስለዚህ ነብያችን አትንኩ ከተባለ ዛስ ኪፒን ማይንድ ጋይስ ምንም አያስፈልገንም። ምን አገባን ስለ መሐመድ?
1.3 ቢሊዮን ሰው ጅሉ ነው መሰል የሚከተለው። የሆነ ነገር ስላለ ነው እኮ የሚከተለው። we don't know 1.3 ቢሊዮን ህዝብ ፉሊሽ ወይም ደግሞ ደደብ ሊሆን አይችልም። 1 ሚሊዮን እኮ ይነቃኳል። ደደብ ነው ምንል እኮ ውሸት ነው። ያ ሁሉ ሰው የሚከተለው የሆነ there is something we don't know አላህን የሚከተለው there is something የታያቸው ነገር አለ። ስለዚህ ምን አገባን እኛ? ኦርቶዶክሱ ኢየሱስን አትንካ ብለዋል። ሙስሊም ተረጋጋ። ኢሳው ነው ምንድነው ባናት ይዘግዘቅ የሚለዋል። ኖ የኦርቶዶክሱ የክርስቲያኑ ክብር መገለጫ ነው። ያው እንግዲህ ሞጣዬ እንደሰማችሁት ነው። ሞጣዬ አንዳንዴ ደህና ሰው ያደርገዋል፣ አንዳንዴ እንትን ይለዋል። አልሞህም እንግዲህ ሞጣ ወደ ፖለቲካው ነው። እንግዲህ የእሸቱን መለሰን እውነታ ልጋብዛችሁና ወደ እኔ ሀሳብ እመጣለሁ ማለት ነው። ወደ እኔ ሀሳብ እመጣለሁ። እስኪ የእሸቱ መለሰ የተናገረው ምንድን ነው? እንደዚህ እንዲወርዱበት የተደረገው ንግግር ምንድን ነው ካላችሁ ይሄው ማለት ነው። ስሙት። የማማክረው ሚስጥሬን የምነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው። ይሄ ነው እንግዲህ እሸቱ መለሰ የተናገረው ንግግር ማለት ነው። ይሄን ስለተናገረ ነው እንዴት ተናገርክ ብለው። በነገራችን ላይ ብዙ ጠላቶች ናቸው በእንደዚህ አይነት የሆነ አጋጣሚ ተጠቅመው ለምን አገኘ ለምን ተለወጠ የሚል ሰው የሆነ ቀዳዳ ነገር ነው የሚፈልግላችሁ እንጂ እውነት ይሄ የሁላችንም ታሪክ ነው እኮ ኢትዮጵያ ውስጥ ያለን ክርስቲያኖችም ሙስሊሞችም ነው። ተቻችለን ተከባብረን እኔ ክርስቲያን ጠላለህ ባል ጠልቼ ምን ላመጣ መሰለን? ለምን እጠላለሁ እንዴ? ነብያችን ሰለላሁ ዐለይሂ ወሰለም ራሱ እኮ አይጠሉም እኮ ይጣራሉ እንጂ ነው ወደ ኢስላም ነው የሚያድነው። ይሄ ማንኛውም ነብይ የሚያደርገው ድርጊት ነው እንጂ ጠልቶ እንትን የሚል ነገር የለም። ለምን አንድ ክርስቲያን እኮ ነብያችን አለይሂ ሰላቱ ወሰላም በነበሩበት ዘመን ሬሳ ሲያልፍ የምን በጣም አለቀሱና ይሄ የምን ለምንድነው ያ ረሱላህ የሚያለቅሱት? እሳት ሊበላው ነው እኮ ብለዋልና
ይሄ ሁላ የሚያስጨንቃቸው ነብይ ናቸው። ግን ዛሬ ሰዓት አንዳንድ እኔ እውነት ለመናገር ይሄ እፈይ የሚባለውን ሰውዬ በጣም አላቅም ከጥላቻው የተነሳ ነው እንጂ እኔ እንግዲህ ሁላችሁም የማደግፉት ነገር ነው የተናገረው። ለምን እና እኔ እናንተን እንትን ለምን አንቋሻለሁ? ለምን ምን ጥቅም ላገኝ? እስኪ ለምን አንቋሻው? የፈለገውን ሰው የፈለገውን ነገር ያምልክ። ምን አገባንኛ? እስላምም አያስገድድም እኮ የፈለገ ከይፍ ሁር ነው እኮ በእስላም እኮ አስገድድም ላይክራሃ ፊዲን ማስገደድ የለም። የፈለገ ሰው ይውደድ አምኖ ወደ እስላም ይምጣ። ያልፈለገ ሰው ከይፉ እንጨት አምልክ፣ ፍየል አምልክ፣ የፈለግከውን ማምለክ ይችላል። በህንድ ሀገር ብትሄድ እኮ ስንት አይጥ የሚያመልክ አለ። ወላሂ አይጥ የሚያመልክ ሰው አይቻለሁ። በጣም አጅቦኛል። አይጥ ማለት ነው እንግዲህ አይጥ ከአይጥ ያነሰ ቆሻሻ የለም። አይጥን ያመልካሉ። ህንድ ሀገር ስንት ሃይማኖት ነው ያለው ህንድ ሀገር ውስጥ። ስለዚህ የሚያወጣን ተከባብረን መኖር። እኔ እናንተ የወደዳችሁትን መውደድ አይመለከተኝም። የፈለጋችሁትን ብታመልኩ ተከባብረን መኖር። አገራችን ሰፊ ናት። መሬት አልጠበበን። የሚያጠላላ ነገር ምንድን ነው? እስኪ አንዳንድ ግልፍተኞች፣ አንዳንድ ቆሻሻ አልፎ የተለያየ ጋይጠ ወጥ የሚናገሩትን ነገር ግን ስርዓት መያዝ አለባቸው። ይሄ የሃይማኖት ጉዳይ ሴንሲቲቭ ጉዳይ ነው። ገባችሁ አይደለ? ስለዚህ ተከባብረን መኖር። እናንተ የወደዳችሁትን እኛ ወደን ኬፋችሁ፣ እኛ የምንወደው ነገር እናንተ ወዳችሁ ተከባብረን መኖር እንጂ ምንም እንትን የሚል ነገር የለም እኮ። አንዳንድ በነገራችን ላይ ብዙ ሰዎች አንዳንድ ግልፍተኛ በሚናገሩት ንግግር አንድ ለምን ይሆናል? ለምን መሆን የለበትም። ዛሬ በየጉድጓዱ ተደብቆ አንዳንድ ቦታ እዛም እዝም እያለ ከመኖር ምን ይያዛል እኮ። መጠየቅ አለበት ይሄ ሰው። ለምን አንዳንዴ ህግ ራሱ የሆነ ዝምተኛ ሲሆን በዚህ ሁኔታ ላይ መንግስት ራሱ ጣልቃ ገብቶ ስርዓት ካላያዘ እንጨረሳለን። ለሃይማኖቱ ሁሉም እንትን ነው። ይሄ እውነታው መቀበል አለብንና ተከባብረን መኖርም ያህል ነገር የለም እንጂ ተጠላልተን ሁላችንም እስላምን ጠልታችሁ መኖር አትችሉም። በፍጹም እየጠላችሁ እስላም ይኖራል፣ ችግር የለበትም። እኔም ክርስትናን ብጠላ እየጠላን ኢትዮጵያ ውስጥ እናንተ እንትን ትላላችሁ። ስለዚህ እውነታውን ግን አምነን መቀበል ያለብን። እውነታው ምንድን ነው? ተከባብረን መኖር እንጂ እኔ ክርስቲያንን ጠልቼ በፍጹም እናንተ ሙስሊምን ጠልታችሁ ስለጠላችሁት የሚጻፋ ሃይማኖት አይደለም። እንግዲህ አጼዎች ያሉበትና አሁን ያለበትን ይሁትና። ስለዚህ እውነታው ይሄ ነው። ኢትዮጵያ ውስጥ እንግዲህ የት ነው ሙስሊም የሌለው? እስኪ ኢትዮጵያ ውስጥ የት ነው ክርስቲያን የሌለው? ይሄን አምናችሁ ማያውቅ ነው። ስለዚህ ይሄንን ማለት ነው የምፈልገው። እንግዲህ ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛ ሰዎች ለእውነት መቆምን የሚያህል ነገር የለምና ይሄንን ማለት ነው የምፈልገው። ግን ሰብስክራይብ፣ ላይክ ሳታደርጉ እንዳታልፉ። አላህ በሰላም ያርግልን፣ ሀገራችንን ያዋደን። ይሄንን ማለት ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።